እንዴት ናችሁ? እኔ ያለሁ መስገና እንዴት ናችሁ? አለው። ኦኬ ዛሬ ሲገጀላችሁ የምታዩቸው ፊደላቶችን የአማርኛ ፊደላቶችን ለማንበብ ተቸግራችሁ እነዚህን ይጀላችሁ መጥቻለሁኝ። ነገር ግን ሞስት ኦፍ ዘ ታይም የምንጠቀማቸው ለአማርኛ ነው እንጂ ለእንግሊዝኛ ሙሉ በሙሉ ይወስዳችሁ ተጠቀሙት ልክ አይሆንም ማለት ነው። ስለዚህ ያው ለእንግሊዝኛ የሚያግዛችሁና ነግራችኋለሁ፣ ለአማርኛም እንደሚያግዟችሁ ነግራችኋለሁ ማለት ነው። በዛሬ ቪዲዮአችን አማርኛ በእንግሊዝኛ መጻፍ የምትፈልጉትን እነሱን እንዴት እንጽፋለን የሚለውን ነው ማሳያችሁ ማለት ነው። ስለዚህ መጨረሻ ላይ ማሳያችሁ ደግሞ እነዚህን ታያቸውን በጣም ወሳኝ ናቸው ማለት ነው። እስከ መጨረሻው ድረስ በደንብ ተከታተሉን። ላይክ እና ሰብስክራይብ እያደረጋችሁ ጀምሩ። ቪዲዮውን በውስጥ መስመር የማይፈልጉ ደግሞ ታች በሚሄደው ስልክ ቁጥር ደውሉልን፣ እናስተምራችኋለን። ኦኬ እዚህ ላይ የምታዩት የመጀመሪያ ከዚህ ጋር መጀመሪያ አናባባቸውን ናቸው። አናባባቸውን ማለት እነዚህ ፊደላቶች እንዴት ነው የሚነበቡት? እዚህ ጋር አንደኛ ብለናቸዋል። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ አያቸዋቸው። እነዚህን በሙሉ ምንድናቸው? በፊደል ደረጃ የወከልናቸው ናቸው ማለት ነው። በቁጥር ደረጃ ወክልናቸዋል ማለት ነው። ከዚህ ጋር አንደኛ እንደምታያቸው እንግዲህ የሁሉም ፊደል ከሀ ኤክሴፕት ሀ ከሀ ውጭ ሀ ምትባላ ከዚች ሀ ውጭ ሌላው በሙሉ ፊደል በሙሉ ምን እየጨመረ ይሄዳል? ኢን ነው እየጨመረ የሚሄድ። ለአንደኛ ፊደላቶች ኢን ትጨምራላችሁ ማለት ነው። አማርኛ መጻፍ ስትፈልጉ ነው ስም ኢን ትጨምራላችሁ ማለት ነው። ሁለተኛ ሲሆን ደግሞ ዩን እየጨመራችሁ ትላላችሁ። ለሁሉም ለ34ቱ ፊደል በሙሉ ኡን እየጨመራችሁ ትላላችሁ። አያችሁት? ኡን እየጨመራችሁ ትላላችሁ ማለት ነው። ለሶስተኛ ደግሞ እቺ አይ ናት። አይን መጨመር ትችላላችሁ ማለት ነው። ለሶስተኛ ፊደላቶች አይን እንጨምራለን ማለት ነው። አያችሁት? አይን እንጨምራለን። ለአራት ኤን እየጨመርን እንሄዳለን ማለት ነው። ቫውል እንጨምራለን። አምስተኛ ፊደል ላይ ሲደርሱ ትንሽ ቪዲዮ ሊረዝምባችሁ ይችላል። እስከ መጨረሻው ስለምሰራላችሁ ግን በደንብ ተከታተላችሁት ከዚህ በኋላ የማያዳግም ትምህርት ነው ማለት ነው። ከዚህ ጋር የምታያችሁ እንግዲህ ሁለት ነው የምንጠቀመው። ኢን መጠቀም እንችላለን ወይም ደግሞ አይ ኢን እንጠቀማለን። ለምሳሌ እንግሊዝኛ ላይ ሲጠቀሙ ማን መጠቀም አለባችሁ? እንግሊዝኛ ላይ ሲጠቀሙ ኢን ተጠቀሟል። ኢን ነው የምትጠቀሙት። አማርኛ ላይ ሲጠቀሙ ደግሞ ይሄኛውን ትጠቀማላችሁ ማለት ነው። ይሄኛውን ተጠቀሙ ማለት ነው። ስለዚህ ሲነበብ ኤ ይሆናል ማለት ነው። ይኸው እኔ ለአማርኛ ስሰራው እዚህ ጋር አይ አርጊ ሰርቼዋለሁ ማለት ነው። ኦኬ ስለዚህ ይሄኛው እዚህ ጋር እንደምታዩት አይ ነው ማለት ነው። ከዛ መጨረሻ ስድስተኛ ጋር ደግሞ ስትገቡ ጠቅላላ የእንግሊዝኛ ሌተሮች ኤ ቢ ሲ ዲ ኢ ኤፍ ጂ የሚባሉ ሌተሮች ስድስተኛ ላይ ይቀመጣሉ ማለት ነው። ምክንያቱም ሲነበቡ ምን አይነት ድምፅ ስለሚኖራቸው፣ ለምሳሌ እቺ ኤች ህ ተብላ ነው እንጂ ኤች ብለን አናነባትም። ድምጿ ወይም ደግሞ ፎኒክሷ የዚህ ፎኒክስ ምንድነው? ህ ነው ማለት ነው ድምጿ ማለት ነው። ኦኬ ስለዚህ እቺ ኤል ናት ግን ስትነበብ ምንድነው? ል ነው። ይሄ አማርኛ ላይም እንግሊዝኛ ላይም ከሁሉም ላይ የሚሰራ ነው ማለት ነው። እዚህ ጋር የምታዩትም እቺ ኦ ናት። እቺ ኦ ደግሞ ስትነበብ ኦ ተብላ ነው የምትነበብ። ስለዚህ እዚህ ጋር ለመጨረሻ ለሰባተኛ ፊደላቶች ኦን እየጨመር እንሄዳለን ማለት ነው። ሀ በማን ነው የምትወከል? በኤች እና በኤ ትወከላለች ማለት ነው። ኤች ኤ ሀ ነው ማለት ነው። ሁ ደግሞ ኤች ዩ፣ ኢ ኤች አይ፣ ሀ ኤች ኤ፣ ኬ ኤች አይ ኢ፣ ኤች አይ ኢ እንለዋለን ማለት ነው። ሄ ህ ደግሞ ኤች ናት። ስለዚህ ኤች የስድስተኛዋ ፊደል ሁልጊዜም ቢሆን ከለላ አናጣትም። ከሁሉም ጋር ስንዘረዝር አትጠፋም ማለት ነው። አትጠፋም። ምክንያቱም ይቺ ኤች እዚህ ጋርም ትኖራለች፣ እዚህ ጋርም ትኖራለች፣ ከዚህ ጋርም ትኖራለች፣ ከሁሉም ጋር ትኖራለች ማለት ነው። የትም ቦታ አትጠፋም። ስለዚህ ኤች ምንድናት ማለት ነው? ህ ናት። ስለዚህ እናንተ መያዝ ያለባችሁ ለዛ ነው። እዚህ ላይ አሁን ለአንደኛ እዚህ ጋር እንደምታዩት ኢን እንጨምራለን ብዬ ነገርኳችሁ። እዚህ ጋር ዩን እንጨምራለን ብዬ ነገርኳችሁ። እዚህ ጋር ደግሞ ለሶስተኛ ፊደላቶች ደግሞ አይን እንጨምራለን ያልኳችሁ። ይህ የምንጨምረው ምንድነው? የስድስተኛዋ ፊደል ሁሌም ምን ስለሆነች ነው? ስላለች ማለት ነው። የስድስተኛዋ ፊደል ሁልጊዜም ቢሆን ከሁሉም ላይ አለች ማለት ነው። ከነዚህ ቤተሰቦች ውስጥ አጠፋም ማለት ነው። ስለዚህ ከዛ አንጻር ነው ማለት ነው። ከዛ በመቀጠል ደግሞ ምንድናት? ሆ ደግሞ ኤች
ኦ ናት ማለት ነው። ኤች ኦ እንደ ሆ ማንበብ እንችላለን ማለት ነው። ሆ ለምሳሌ ሆት ስንል የእንግሊዝኛ ላይም አሁን እነዚህ ያገለግላሉ። እንግሊዝኛ ላይ የማያገለግሉ ትንሽ ይችኛቱ አይን አስወጣችሁ እንደ አንደኛ ፊደል ማንበብ ይችላል፣ እንደ አምስተኛ ፊደል ማንበብ ይችላላችሁ። ከዛ ውጭ ደግሞ ጋዜጋችንን አይን ተጠቅማችሁ አይን በዚህ መጠቀም ይቻላል። ከዛ ላይ ደግሞ በጥቅሉ እንግሊዝኛ የምንጠቀማቸው እነዚህ ፊደላቶች ለምን መሰላችሁ? እንግሊዝኛ ላይ የሚያገለግሉን እንዴት እንደሆነም መጨረሻ ላይ በደንብ አድርጌ ነግራችኋለሁ። በደንብ እዩት፣ ተከታተሉ ማለት ነው። ኦኬ ኤል ኢ ይኸው መሰረቷ ማን ስለሆነች ነው። እዚህ ጋር ል ማናት? ኤል ናት። አያቸዋት? ል ኤል ስለሆነች ስለዚህ ኤል ከሁሉም ላይ ትኖራለች ማለት ነው። ስለዚህ ለ ሲሆን ኤል ዩ፣ ሉ ሲሆን ኤል ዩ፣ ሊ ሲሆን ደግሞ ምንድነው? ኤል አይ። አያችሁ? ኤል አይ እንጠቀማለን። ላ ስንል ኤል ኤ፣ ሌ ኤል አይ ኢ፣ ኤል አይ ኢ፣ ኤል አይ ኢ ምንድነው? ሌ ይሆናል ማለት ነው። ሌን ስንጠቀም ሌን እንጠፋለን። ል ኤል ናት፣ ል ኤል ናት። እሺ ሎ ኤል ኦ። እንደምታዩት እንግዲህ ምንድነው ለመጨረሻ ለሁሉም ፊደል እንጨምራለን፣ ኦን እንጨምራለን ማለት ነው። ሁሌም ቢሆን ማይጠፉ ፊደላቶች ናቸው። እነዚህ ብቻ አይጠፉም። እነዚህ የምታያቸው እዚህ ጋር የምታያቸው አይጠፉም። ምክንያቱም ምናቸው? አናባቢ ስለሆኑ አናባቢ ናቸው። ማናበብ ስለሆነ ስራቸው ሁሌም ቢሆን እነዚህ አሉ ማለት ነው። ኦኬ ስድስተኛ ያልኳላችሁ የራሱ ቻለንት ስለሌለው የአማርኛው እያለ ስለሚሄድ ነው ማለት ነው። ሀ ኤች ኤ፣ ሁ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ኬ ኤች አይ ኢ፣ ህ ኤች ሆ ኤች ኦ። አያችሁ ይህን አሁን ቃል እነዚህኞችም እንዲያደርጋችሁ መጠቀም ትችላላችሁ ማለት። ስለዚህ አንደኛ ሲሆን ሁሌም ቢሆን ሀ ብቻ ነው ምን የሚያደርገው? ኤል የሚያደርገው እንጂ ምክንያቱም የሀ ድምፅ የአንደኛው ድምፅ እና ሀ ይሄ ሀ እና ይሄኛው ሀ አንድ አይነት ድምፅ ስላለው አይቀየርም ማለት ነው። ሀ ነው፣ ይሄኛውም ሀ ነው፣ ይሄኛውም ሀ ነው ማለት ነው። ነገር ግን ሌሎቹ ግን ይቀያየራሉ። እንዳያችሁት ከመጀመሪያው ላይ ኤልኢን የተጠቀምነን፣ ነገር ግን ከመጀመሪያው ላይ ኢን የተጠቀምነን፣ ከዛስ አራተኛው ላይ ግን ኤን ተጠቅመንበታል ማለት ነው። ኦኬ ጥሩ። አሁን ደግሞ ማናያለን? መ ኤም ኢ፣ ሙ ደግሞ ኤም ዩ፣ ሚ ኤም አይ፣ ማ ኤም ኤ፣ ሜ ኤም አይ ኢ፣ ም ኤም፣ ሞ ኤም ኦ ማለት ነው። ስለዚህ ብዙን ጊዜ በዚህ ብቻ እንግሊዝኛ እናነባለን ብላችሁ እንዳትሸወዱ። እሺ ሞስት ኦፍ ዘ ታይም የተወሰነ እነዚህ የምንጠቀማቸው በእንግሊዝኛ ላይ ሾርት ሳውንድ ሲኖራቸው አጭር ድምፅ ላላቸው ቃላቶች ነው ይህን ተጠቅመን የምናነባቸው እንጂ እንግሊዝኛ ላይ ስታነቡ ይህኛውን ቃል ምን እንደምትጠቀሙት አጭር ድምፅ ላላቸው ወይም ደግሞ ሾርት ድምፅ ላላቸው ብቻ ነው እንጂ በጭራሽ እንግሊዝኛ ላይ ይህንን በሙሉን ወስዳችሁ ኮፒ ፔስት አድርጋችሁ እዛ ጋር መጠቀም አይቻልም። ልክ አይመጣላችሁም ማለት ነው። ነገር ግን ሾርት ቫውል ሚኒሎችን እነሱን ሾርት ድምፅ ያላቸውን እነሱን ስትጠቀሙ ግን መጠቀም ይቻላል ማለት ነው። እንዴት እንደሆነ ደግሞ ጨሻ ያለን። ኦኬ እዚህ ጋር እንደምታዩት አንደኛ አለ፣ ሁለተኛ ዩን ይጨምራል፣ ሶስተኛ አይን ይጨምራል፣ አራተኛ ደግሞ ኤን ይጨምራል፣ አምስተኛ ኢን ወይ ደግሞ አይን ይጨምራል፣ ስድስት ምንም አይጨምርም ምክንያቱም የእንግሊዝኛ ፊደላቶች ናቸው ማለት ነው። ኦ ደግሞ ሰባተኛው ኦን ይጨምራል ማለት ነው። እሺ ሰ ኤስ ኢ፣ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ አይ
ኢ ስ ኤስ ሶ ኤስ ኦ። ስለዚህ እንደደርገን መጠቀም እንችላለን ማለት ነው። ኦኬ ረን ደግሞ ረ አር ኢ ሩ አር ዩ ሪ አር አይ ራ አር ኤ ሬ አር አይ ኢ ር አር ሮ አር ኦ አር ኦ ለሮ ይነበባል ማለት። ሰ ምንጊዜ ቢሆን ምን ይጨምራል? ኤስ ምንድናት? ስ ኤስ ከሆነች ከሁሉም ላይ ኤስ ኤስ እናደርግና ኤስ ኤስ እንጽፋለን። እንደምታዩት ኤስን ከጻፋችሁ በኋላ ሁሉም ጋር ኤስን ትጽፉና መጨረሻ ምንድነው ለአንደኛ ፊደላቶች ምን እንጨምራለን? ኢ ያት ኢን እንጨምራለን። ስለዚህ ሰ ኤስ ኢ ይሆናል ማለት ነው። ሰ ኤስ ኢ ይሆናል ማለት ነው። ከዛ ደግሞ ለሁለተኛ ፊደላቶች ደግሞ ዩን ትጠቀማላችሁ። ሱ ሲሆን ዩን እንጠቀማለን። ኤስ አለች ሁሌም ቢሆን ሁሉ ላይ ኤስ አለ እንደምታዩት። ስለዚህ ዩን ሁለተኛ ሱ እናነባዋለን። አይን ደግሞ ለሲ፣ ኤ ደግሞ ለሳ ለአራተኛው ለሳ እንጠቀመዋለን ማለት ነው። ስለዚህ ሳ እንዲህ ነው የሚጣፈው ኤስ ኤ። ኦኬ እዚህ ጋር ደግሞ ሴን ምን ማድረግ እንችላለን? አይን ብቻ አስወጥተን ኢን መጠቀም እንችላለን፣ ወይ ደግሞ ኤስ አይ ኢ። በእንግሊዝኛ ጊዜ አይን አስወጥተን ኤስ ኢ ሴ ብለን ማንበብ እንችላለን ማለት ነው። በአማርኛ ግን እንደዚህ አድርጋችሁ የምትጠቀሙ። እሺ ኦኬ። ከዛ በመቀጠል ደግሞ ስ ኤስ ብቻ ነው። ስ ኤስ ብቻ ነው። ሶ ኤስ ኦ መጨረሻው ላይ ኦ እንጨምራለን ማለት ነው። ልክ በዚህ ምሳሌ መሰረት ደግሞ አሁን እዚህ ጋር የሸ ዘር ነው። ሽ ማናት? ሺ ደግሞ ኤስ ኤች። እዚህ ጋር ሺ የምትባለዋ ሌተር የምትጠቀመው ምንድነው? ኤስ ኤች። ስለዚህ ኤስ ኤች የሚባለው ሺ ስለሆነ ከሁሉም ቦታ ላይ ምን ይገባል? ኤስ ኤች እንጠቀማለን ማለት ነው። ተመልከቱ ኤስ ኤች አለ አንደኛ ሲሆን ሸ ለማለት ደግሞ ሸ ለማለት ኤስ ኤች ኢ ኢን እንጠቀማለን ማለት ነው። ከዛ ኤስ ኤች አሁንም እዚህ ጋር እንደምታዩት ኤስ ኤች እናደርግና ሹ ሲሆን ደግሞ ዩ እንጠቀማለን። ሹ ሆነ ማለት ነው። ኤስ አሁን እዚህ ጋር ሺ ነው። ሺ ሲሆን ኤስ ኤች ሺ ነው። ነገር ግን አይን ስንጠቀም ሺ የሚል ድምፅ ይኖረዋል ማለት ነው። ይህኛው ሻ ነው። ሻ ደግሞ ለማለት ኤስ ኤች ነው። ከዛ ኢን ስጨምርበት ሻ ይሆናል። ሼ ደግሞ ኤስ ኤስ ኤች አይ ኢ ተጠቀመው ሼ። ሾ ደግሞ ኤስ ኤስ ኤች ኦ። ስለዚህ እዚህ ጋር የምታዩት ይህ ፊደል የሸው ክል ማን ነው? ሺ ተብሎ የሚጻፈው ኤስ ኤች ነው። ስለዚህ ኤስ ኤች ከሁሉም ላይ ይኖራል። ሸ ሲሆን ኢን ጨምሯል ማለት ነው። ሹ ሲሆን ዩ፣ ሺ ሲሆን አይን፣ ሻ ሲሆን ኤን፣ ሼ ሲሆን ደግሞ አይ ኢን ጨምሯል። ሺ ራሱ ዋናው ነው። ሾ ደግሞ ሲሆን ኤስ ኤች ኦን ጨምሯል ማለት ነው። ኦኬ ጥሩ። እንግዲህ በዚህ ቪዲዮ ትንሽ ረዘም ሊልባችሁ ይችላል፣ ግን ታግሳችሁ ቆዩ ታተርፉበታላችሁ ማለት ነው። ኦኬ ቀ እንግዲህ በአማርኛ ብቻ ነው የምንጠቀማት ቀ የምትባል ፊደል ማለት ነው። ለምን ካላችሁኝ እንግሊዘኛ ላይ የቀ የሚባል ድምፅ የለም። ቀ የሚል ድምፅ የለም ማለትም ውክል የለውም ማለት ነው። ግን አሁን ምን ውክልነዋል? እዚህ ጋር እንደምታዩት በኪው ተወክሏል። ስለዚህ ቅ በማን ተወክሏል? በኪው ተወክሏል። ስለዚህ ኪውን ወስጄ በእንግሊዝኛ ሳነብ ኪውን ወስጄ እንደ ቃ ነባለሁ ብትሉ ስህተት ናችሁ ማለት ነው። አይመጣም። ክው ተብሎ ነው የሚነበበው እዛ ጋ ማለት ነው። ስለዚህ እንግሊዝኛ ላይ እንደዛ ነው የሚነበበው። በአማርኛ እንግሊዝኛ ፊደል ተጠቅማችሁ አማርኛ ለመጻፍ ትፈልጉ ግን ቀ የቀዘር ኪውን ነው እንጠቀም ማለት ነው። ቀ ስንል እንጨምራለን። ቁ ስንል ደግሞ ኪው ዩን እንጠቀማለን። ቂ ስንል ኪው አይን እንጠቀማለን። ቃ ኪው ኤን እንጠቀማለን። ቄ ኪው አይ ኢ እንጠቀማለን። ቆ ኪው ኦ እንጠቀማለን ማለት ነው። ኦኬ ከዛ በመቀጠል ደግሞ አሁንም በ ደግሞ ቢ እንግዲህ ብ የምትባለዋ በማን ተወከለች? በቢ። ቢ የምትባለዋ ብ ተብላ ነው የምትነበብ ማለት ነው። ስለዚህ ሁሉም ቦታ ላይ ቢ ትኖራለች ማለት ነው። ከዛ እናንተ ምን የምትጨምሩ? ቅጥያ የሚጨመር ነገር
መጨመር ነው ማለት ነው። እንዴት? የመጀመሪያው ቢ ጋር ኢን ስጨምሩበት በ፣ ዩን ስጨምሩበት ቡ፣ አይን ስጨምሩበት ቢ፣ ኤን ስጨምሩበት ከቢ ላይ ኤን ስጨምሩ ባ፣ አይ ኢን ስጨምሩበት ደግሞ ቤ፣ ብቻዋን ብ፣ ኦን ስጨምሩ ቦ ይሆናል ማለት ነው። ኦኬ ጥሩ ጥሩ። ኦኬ ስለዚህ ከላይ እያያችሁ መጨመር ነው ማለት ነው። ለምሳሌ ስድስተኛዋ ፊደል ካገኛችሁ ለምሳሌ አንቺ ፊደል የተዘር ስድስተኛዋ ቲ ናት አይደል? ከዛ በኋላ እናንተ የሚጠበቀው ምንድነው? ቲን ከሁሉ ቦታ ላይ ትጽፏትና ከተዘሮች እስከ መጨረሻው ድረስ ትጽፉና ሰባተኛው ምን ይጨምራል? ኦን ማጨመር። ለአምስት አይ ኢን፣ ለአራት ኤን፣ ለሶስት አይን፣ ለሁለት ዩን፣ ለአንድ ኢን መጨመር ነው። ሲጻፍ ተን ስንጽፈው ቲ ኢ እንጠቀማለን። ቲ ኢ። ቱ ደግሞ ቲ ዩ፣ ቲ አይ ራሱ ቲ። እሺ ታ ቲ ኤ፣ ቴ ቲ አይ ኢ፣ ት ደግሞ ቲ ናት ማለት ነው። ቶ ቲ ኦ። ስለዚህ እንደዚህ ነው እንጠፋዋለን ማለት ነው። አሁን ያ ማለት መስላችሁ? ያውን ቲኦ ቶ ነው ተብሎ የሚነበበው፣ ቲም ት ተብላ የምትነበብ፣ ቲ አይ ኢ ቴ ተብሎ ይነበባል ማለት ነው። ቲ ኤ ታ ተብሎ ይነበባል። ይህም ቲ አይ ቲ ተብሎ ይነበባል። ቲ ዩ ቱ ተብሎ ይነበባል ማለት ነው። ከዚህ ጋር እንደምታዩት ማለት ነው። ኦኬ ቸ ደግሞ የሚወከለው ች፣ ስድስተኛዋ ች በሴች ይወከላል። ስለዚህ ሴች ከሁሉም ቦታ ላይ መኖር አለበት ማለት ነው። ለምን? የቸ ዘሮች በሙሉ ላይ መገኘት አለበት። ሴች የስድስተኛው ፊደል ከሁሉም ቦታ ላይ መገኘት አለበት። ስለዚህ ልክ ነን። ኦኬ ከዛ ቸ ሲሆን ኢን ይጨምራል። ቹ ሲሆን ሲኤች ዩ ይሆናል። ቺ ሲኤች አይ እናደርጋለን። ቻ ሲኤች ኤ፣ ቼ ሲኤች አይ ኢ፣ ች ሲኤች፣ ቾ ደግሞ ሲኤች ኦ እንጠቀማለን ማለት ነው። በጣም ጥሩ። እናያለን። ሀ ቅድም አይተናታል። ሀ እንግዲህ አራተኛውና አንደኛው አንድ ስለሆነ ሀ ኤች ኤ፣ ሁ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች አይ ኢ፣ ህ ኤች፣ ሆ ኤች ኦ ን መጠቀም እንችላለን ማለት ነው። ኦኬ ነን ደግሞ ን የምትባለዋ እንግዲህ ከዚህ ጋር ን ስድስተኛዋ ን በኤን ትወከላለች። ስለዚህ ከሁሉም ቦታ ላይ ኤን መኖር አለባት። ስለዚህ ነ ስንል ኤን ኢ፣ ኑ ኤን ዩ፣ ኒ ኤን አይ፣ ና ኤን ኤ፣ ኔ ኤን አይ ኢ፣ ን ደግሞ ኤን ናት ማለት ነው። ኖ ስንል ደግሞ ኤን ኦ ኖ እንላለን ማለት ነው። በጣም ጥሩ። ከዛ መቀጠል ደግሞ ኘ አሁንም ይሄኛውንም እንዳትሸወዱ። ኘ የሚባለው ድምፅ ከእንግሊዝኛ ላይ የለም። እንግሊዝኛ ላይ ምንም ኘ የሚባል ድምፅ የለም ማለት ነው። ስለዚህ ኘ የሚባል አማርኛ ላይ ነው ድምፁ ያለ ማለት ነው። ስለዚህ እሱን ድምፅ ይህን ወስዳችሁ ከእንግሊዝኛ ላይ ጂኤን ሲመጣ ኘ ብላችሁ ታነቡት ልክ አይደላችሁም ማለት ነው። ስህተት ናችሁ ማለት ነው። ስለዚህ ኘ እዚህ ጋር እንደምታዩት ጭናት ማለት ነው። ኝ የምትባለዋ ጂኤን ተወከለዋል ማለት ነው። ስለዚህ ኘ ጂኤን ኢ፣ ኙ ጂኤን ዩ፣ ኝ ጂኤን አይ፣ ኛ ጂኤን ኤ፣ ኘ ጂኤን አይ ኢ፣ ኝ ጂኤን፣ ኞ ጂኤን ኦ እንላለን ማለት ነው። እነዚህኞች እንግዲህ ከላይ እንዳያቸዋቸው አናባቢዎችን የተጠቀማቸው ለማለት ነው። አ ኡ በብዛት ያው ዩ እንግሊዝኛ ላይ በብዛት ሲመጣ ብላችሁ ታነቡት
እንደ ኡም ይነበባል። ነገር ግን ተብሎ ነው የሚነበበው ብዛት። ብላችሁ ታነቡት ደግሞ ሞር አሪፍ ነው ማለት ነው። አማርኛ ሲጠቀሙ ብላችሁ ተጠቀሙት። ያው አማርኛ ላይም እንግሊዝኛ ላይም አለ አልፎ አልፎ አንዳንድ ቃላቶች የተወሰኑ ብዙ ባይሆኑም አሉ የሚነበቡ ማለት ነው። ኢ ደግሞ አይ ናት። አ ኤ ናት። ኤ አይ ኢ ወይም ደግሞ ኢ ብቻ መጠቀም ይቻላችሁ። ኢ ኦ መጠቀም ይቻላችሁ። ኦኬ ከዛ እዚህ ጋር ደግሞ እንደምታያቸው ከደርሰናል። ከላይ ደግሞ ከን ደግሞ የከዘሮች ክ በማን ትወክላለች? በኬ ትወክላለች። ስለዚህ ከን ኬኤ ብለን መጠቀም እንችላለን። ኩ ኪ ዩ ኪ ኬ አይ ካ ኬ ኤ ኬ አይ ኢ ክ ያው ኬ ናት ማለት ነው። ኮ ኬ ኦ። እሺ ሀ የሚባለው ልክ ያው የመጀመሪያው ከነው እንጂ የሚለየው ሌሎቹ እንደ ሀ ቤተሰብ ነው ማለት ነው። ስድስተኛው ኤች ነው ማለት ነው። ስለዚህ ሀ ኤች ኢ ሁ ኤች ዩ ሂ ኤች አይ ሃ ኤች ኤ ሄ ኤች አይ ኢ ህ ኤች ሆ ኤች ኦ ጠቅም ይቻላል ማለት ነው። በጣም ጥሩ። ኦኬ ከዚህ ጋር ደግሞ ወ በነገራችን ላይ ቤቱን ፎሎ እና ፎሎ እያደረጋችሁ መቼም እስካሁን ከተከታተላችሁ ቤቱን ትይዛላችሁ ተስፋ አደርጋለሁ። እንዲሁም ለጓደኞቻችሁ ሸር አድርጉ። በውስጥ መስመር መማር የሚፈልጉ ታች በሚሄዱ ስልክ ቁጥራችን ደውሉልን። በሳምንት 5 ቀን በቀን እናሳት እናስተምራለን ማለት ነው። ኦኬ ወ ደብሊው ኢ ው ደብሊው ኢ ወ ው ደብሊው ዩ ዊ ደብሊው አይ ዋ ደብሊው ኤ ዌ ደብሊው አይ ኢ ው ደብሊው ዎ ደብሊው ኦ። አሁን ከዚህ ጋር እንግዲህ ይህ ደብሊው ኦ ማለት ዎ ማለት ነው። ዎ ብላችሁ ታነቡታላችሁ ማለት ነው። ደብሊው ብቻዋን አሁን ደብሊው ብላችሁ አታነቡትም። ደብሊው ብላችሁ አታነቡትም። የሚነበበው ው ተብሎ ነው የሚነበብ ማለት ነው። ኦኬ አ ዳግም መጣ። አ ኤ ኡ ዩ ኢ አይ አ ኤ ኤ አይ ኢ ኢ ኦ ኦ። እሺ ዘ እዚህ ጋር ደግሞ ዘ ደግሞ በዜድ ይወክላል። ስለዚህ ዜድ ከሁሉም ቦታ ላይ ነው መኖር አለበት። ስለዚህ ዜድ ኢ ዘ፣ ዜድ ዩ ዙ፣ ዜድ አይ ዚ፣ ዜድ ኤ ዛ፣ ዜድ አይ ኢ ዜ፣ ዜድ ኦ ዞ። እሺ ዥ የሚባል ድምፅ አሁንም እንግሊዝኛ ላይ የለም እንዳትሸወዱ። እሺ እንግሊዝኛ ላይ አሁን የሚወስዳችሁ ዥ የሚባል ድምፅ መጠቀም አችሉም። ወስዳችሁ እዚያ ላይ ዥ የሚባል ይህንን ዜድ ኤችን ወስዳችሁ እዛ ጋ ዥ ብላችሁ መጠቀም አችሉም። አማርኛ ስትጽፉ ግን መጠቀም ይቻላል ማለት ነው። ስለዚህ ዥ ይላል ማለት ነው። እሺ እዚህ ጋ ዜድ ኤች ኢ ዥ፣ ዡ ደግሞ ዜድ ኤች ዩ፣ ዢ ዜድ ኤች አይ፣ ዣ ዜድ ኤች ኤ፣ ዤ ዜድ ኤች አይ ኢ፣ ዥ ዜድ ኤች፣ ዦ ዜድ ኤች ኦ። ኦኬ አሁን ደግሞ እናያለን ማለት ነው። ይህ ደግሞ ስድስተኛዋ ይ በዋይ ትወክላለች። ስለዚህ ከሁሉም ቦታ ላይ ዋይ መኖር አለባት። ስንጠቀም ዋይ ኢ፣ ዩ ስንጠቀም ዋይ ዩ፣
ይ ስንጠቀም ዋይ አይ፣ ያ ስንጠቀም ዋይ ዋይ ኤ፣ የ ስንጠቀም ዋይ አይ ኢ። ይህ ዋይ ነው ራሱ ማለት ነው። ዋይ ራሱ ኢ ነው ማለት ነው። ከዛ መቀጠል መጨረሻው ደግሞ ዮ የሚባለው ደግሞ ዋይ ኦ እንጠቀማለን ማለት ነው። ጥሩ። የደዘር ደግሞ ድ ስድስተኛው ድ በምን ይወክላል? በዲ ይወክላል። በዲ ከተወከለ ዲ ከሁሉም ቦታ ላይ እንደምታያት ዲ ከሁሉም ቦታ ላይ መኖር አለባት ማለት ነው። መኖር አለባት። እሺ ስለዚህ ከሁሉም ቦታ ላይ ትኖራለች ዲ ከሁሉም ቦታ ላይ ትኖራለች ማለት ነው። ከዛ ግን ምንድነው የምንጠቀመው? ለአንደኛ እንደምታዩት ለአንደኛ ፊደላቶች እንደምታዩቸው ኢ እንጠቀማለን ማለት ነው። ስለዚህ ደ ኢ እንጨምርበታለን። ዲ ኢ እናደርገዋለን። ዱ ለማድረግ ዲዩ፣ ዲ ለማድረግ ዲ አይ፣ ዳ ዲ ኤ፣ ዴ ዲ አይ ኢ፣ ድ ዲ ነው። ዶ ደግሞ ዲኦ ነው ማለት ነው። ኦኬ ከዛ መቀጠል ጀ ደግሞ በዚህኛው ይወከላል ማለት ነው። ስድስተኛው ጅ ማን ነው? እዚህ ጋር እንደምታዩት ጀ ነው ማለት ነው። ጀ ኢ፣ ጁ ጀ ዩ፣ ጂ ጀ አይ፣ ጃ ጀ ኤ፣ ጄ ጀ አይ ኢ፣ ጂ ደግሞ ጀ ነው ማለት ነው። ጀ ኦ ጠቀማለን። የገዘር ደግሞ ግ ስድስተኛው ግ እንደምታዩት በጂ ይወከላል ማለት ነው። ገ ጂ ኢ፣ ጉ ጂ ዩ፣ ጊ ጂ አይ፣ ጋ ጂ ኤ፣ ጌ ጂ አይ ኢ፣ ጎ ጂ ኦ እንጠቀማለን ማለት ነው። ኦኬ አሁንም እዚህ ጋር እንግዲህ መጠቀም እንግሊዝኛ እና ላይ መጠቀም የሌለባችሁ ጠና ጨ የሚባሉ ፊደላቶችን ጭራሹን እንዳትጠቀሟቸው እንግሊዝኛ ላይ ማለት ነው። ጠ የሚባል ፊደልና ጨ የሚባል ፊደል የለም እንግሊዝኛ ላይ ማለት ነው። ምክንያቱም ድምጻቸው አይወጣም። ድምጻቸው ከእንግሊዝኛ ላይ ድምጻቸው ስለሚወጣ ውክላቸውን በእኛው ራሳችን ሰጥናቸዋል ማለት ነው። ስለዚህ ታውን ቲኢ እንደ ጥም መጠቀም ትችላላችሁ ማለት ነው። ጠ ቲ ኢ፣ ጡ ቲ ዩ፣ ጢ ቲ አይ፣ አ ቲ ኤ፣ ኤ ቲ አይ ኢ፣ ጥ ቲ ኦ፣ ቲ ኦ። እንግዲህ እነዚህኞችን አሁን እንግሊዝኛ ላይ ኪቦርድ ላይ ወይም ደግሞ ኮምፒውተር ላይ ፒሲ ላይ ስጽፏቸው ሲጠቀሙ እነዚህ የምንጠቀሙት ጠ ወይም ጠ የሚባለው የሚያመጣላችሁ እነዚህ ነው። ሼፍት ነክታችሁ ስትጫኑ ጠ ይመጣል ማለት ነው። ግን የተለያዩ እንትኖች ሊኖች አሉ፣ ኪቦርዶች ሊኖች አሉ። ያው እንዳይጠቀማችሁ ፈርግዝ ከሆነ የምትጠቀሙት እሱ ያው እንደዛ ነው የሚጠቀመው ማለት ነው። እሺ እዚህ ጋር ጨ ደግሞ በማን ነው? በሲኤች። እንግዲህ ሲኤች ቅድም ች ብለን ያነበብነው እንደ ጭም እንጠቀመዋለን ማለት ነው። እሺ ጨ ሲኤች ኢ፣ ጩ ሲኤች ዩ፣ ጪ ሲኤች አይ፣ ጫ ሲኤች ኤ፣ ጬ ሲኤች አይ ኢ፣ ጭ ሲኤች፣ ጮ ሲኤች ኦ። እነዚህን መጠቀም ትችላላችሁ ማለት ነው። ጠ የሚባል ፊደልም የለም፣ ጭራሹ የለም ማለት ነው። ጠ የሚባል የእንግሊዝኛ ድምፅ የለም። ይህንም እንግሊዝኛ ላይ እንዳትጠቀሙት፣ አማርኛ ጋር ነው የምትጠቀሙት ማለት ነው። ጠ የሚባል ድምፅ ስለሌለ ማለት ነው። ኦኬ ስለዚህ ጥ የምትባለዋ በፕ ተወክላለች ማለት ነው። በፒ ተወክላለች። ጠ ፒ ኢ፣ ኡ ፒ ዩ፣ ጲ ፒ አይ፣ ጳ ፒ ኤ፣ ኤ ፒ አይ ኢ፣ ጵ ፒ፣ ኦ ፒ ፒ ኦ። ኦኬ ከዚህ ጋር ደግሞ ጸ የሚባል ፊደልም የለም። አያችሁታ? ጸ የሚባል ፊደል ድምፅ ነው። አሁን እየነገርኳችሁ ያለሁት ምንድነው? ጸ የሚባል ድምፅ የለም እንግሊዝኛ ላይ። ስለዚህ
አማርኛ ላይ ብቻ የምንጠቀመው ማለት ነው። ጽ የሚባለው ያው ቲኤስ ነው ማለት ነው። ጸ ቲኤስ ኢ፣ ጹ ቲኤስ ዩ፣ ጺ ቲኤስ አይ። ይህ ማለት ጺ ተብሎ ይነበባል ማለት ነው። ጻ ቲኤስ ኤ፣ ጼ ቲኤስ አይ ኢ፣ ጽ ቲኤስ፣ ጾ ቲኤስ ኦ እንጠቀማለን ማለት ነው። አሁን ቀጣይ ጸናት ማለት ነው። እሺ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ ልንጠቀም እንችላለን። ኦኬ የፈዘር ደግሞ እዚህ ጋር ኤፍ ኢ ፈ። አሁን ኤፍ ኢ እንደ ፈ ነው የሚነበበው። ፉ ደግሞ ኤፍ ዩ፣ ፊ ኤፍ አይ፣ ፋ ኤፍ ኤ፣ ፌ ኤፍ አይ ኢ፣ ፍ ኤፍ፣ ፎ ኤፍ ኦ። ኤፍ ኦ እንደ ፎ እንጠቀመዋለን ማለት ነው። ኦኬ ከዛ ፐ፣ ይሄኛው ፐ ያው እንግሊዝኛ ላይ የምንጠቀመው አለ ማለት ነው። ፕ ፒናት ማለት ነው። ፐ ፒ ኢ፣ ፑ ፒ ዩ፣ ፒ ፒ አይ፣ ፓ ፒ ኤ፣ ፔ ፒ አይ ኢ፣ ፕ ደግሞ ፒ ነው ማለት ነው። ፖ ፒ ኦ። ቨ ደግሞ በቪ ይወክላል። በቪ ይወክላል ማለት ነው። ቨ ቪ ኢ፣ vu ቪ ዩ፣ ቪ ቪ አይ፣ ቫ ቪ ኤ፣ ቬ ቪ አይ ኢ፣ ቭ ነው ቪ ነው። ቮ ደግሞ ቪ ኦ። ኦኬ ከዚህ ጋር ደግሞ እንግዲህ ሏ፣ ሟ፣ ሷ፣ ሯ፣ ሷ፣ ሿ ስምንተኛ ዲቃላዎች እነሱ ደግሞ ስጽፉ እንዴት ነው የምጽፏቸው? እነሱ መጠቀም ፈልጉ ደግሞ ኤዩን ከሁሉም ላይ ኤዩ 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 እየጨመራችሁ መሄድ ነው ማለት ነው። ኤዩ እየጨመራችሁ ከሄዳችሁ ምንድነው ማለት ነው? የፋዘር ፏ፣ ሏ፣ ሟ፣ ሷ፣ ሯ፣ ሷ ያደርጋችሁ ትላላችሁ ማለት ነው። ለምሳሌ የለዘር ለ በምን ተወክል ነበር? ል በምን ተወክላች? ኤል። ሏ የምትባለዋን ኤል ዩ ኤ እንጠቀማለን። ሏ። ሟ ደግሞ ኤም ዩ ኤ፣ ሷ ደግሞ ኤስ ዩ ኤ፣ ሯ ደግሞ አር ዩ ኤ፣ ሿ ኤስ ኤች ዩ ኤ፣ ቋ ደግሞ ኪው ዩ ኤ፣ ቧ ቢ ዩ ኤ፣ ቷ እዚህ ጋር ደግሞ ቷ ደግሞ ፒ ዩ ኤ፣ ቿ ደግሞ ሲ ሲ ኤች ዩ ኤ፣ ኋ የምትባሏን ደግሞ ኤች ዩ ኤ፣ ኗ ደግሞ ኤን ዩ ኤ፣ ኗ ደግሞ ጂ ኤን ዩ ኤ እንጠቀማለን። ኦኬ ኳ የምትባሏ ደግሞ ኳ ኬ ዩ ኤ እንጠቀማለን። ዟ ደግሞ ዜድ ዩ ኤ እንጠቀማለን ማለት ነው። ኦኬ እንደምታዩት እንግዲህ ይህን ፊደል መጠቀም ትችላላችሁ ማለት ነው። ያያችሁት አይደለ? ከሁሉም ላይ ዩኤ እየጨመራችሁ ምክንያቱም የዘር ከሆነ እዛ ላይ ቅድም እንዳየ ነው ከነሱ እየጠቀማችሁ መጠቀም ነው ማለት ነው። ስለዚህ ዜድ ኤች ዩ ኢ ዥ ዲ ዩ ኤ ዷ ጀ ዩ ኤ ጇ ጅ ዩ ኤ ደግሞ ጓ ቲ ቲ ዩ ኤ ደግሞ ጧ ሲኤች ዩ ኤ ደግሞ ጯ ፒ ዩ ኤ ደግሞ ጳ ጳ ብለን መጠቀም እንችላለን ማለት ነው። ጳ ኦኬ። ከዚህ ጋር ደግሞ አሁንም ቲ ኤስ ዩ ኤ ደግሞ ጿ ጿ ናት ማለት ነው። ጿ ከዚህ ጋር አሁንም ኤፍ ዩ ኤ ደግሞ ፏ ብለን እናነባለን ማለት ነው።
ኦኬ እንግዲህ መጨረሻ ላይ ነግራችሁ ነገር አለ ብያችኋለሁ። በእንግሊዘኛ እንግዲህ እነዚህን ፊደላቶች ታቆማላችሁ ማለት ነው። ከዚህ በኋላ ከዛሬ በኋላ እነዚህ ከዚህ ከማሳያችሁ ፊደላቶች ውስጥ እነዚያ ፊደላቶች መጠቀም የለባችሁም ለእንግሊዘኛ ማለት ነው። ምክንያቱም ድምፃቸው ምንድነው ብለናል? የድምፃቸው የአማርኛ ድምፅ ብቻ ስላላቸው እንግሊዝኛ ድምፅ ስለሌላቸው። ለምሳሌ ማናት? ጧለች፣ ጯለች። መጠ የጠዘር፣ የጠዘር፣ የጨዘር፣ የጨዘር። አሁንም የፀ፣ የጰ፣ የፀ ሁለቱ ፀ፣ የጰ ዘሮች እነዚህ ፊደላቶች የጠ፣ የጨ፣ የጰ፣ የቀ ፊደላቶች እነዚህ ድምፃቸው የላቸውም በእንግሊዝኛ ማለት ነው። ስለዚህ እነዚህ መጠቀም ታቆማላችሁ ማለት ነው። ሌሎችን ግና በሾርት መጠቀም ትችላላችሁ ማለት ነው። ማለትም ሾርት ማለቴ ለምሳሌ ሲመጡ አመጣጣቸው ጋር አይታችሁ መጠቀም ይቻላል። ለምሳሌ ሾርት ድምፅ ማለት ለምሳሌ ኤች ብዬ ከዚህ ጋር አሁን ኤችን ጥፌ ከዛ ኤን ጨምሬበት ኤን ጨምሬ እዚህ ጋር እንደምታዩት ኤን እና ቲን ብጨምረው አሁን ይሄ ሾርት ሊ ነው ይባላል። ስለዚህ መሀል ላይ ሁሉ ጊዜ ቢሆን ኮንሶናንቱ እንደዚህ ነው ከመጣላችሁ ምላሽ ታነቡታላችሁ ማለት ነው። ሃት ምላሽ ታነቡታላችሁ ሃት። ስለዚህ ሾርት ሊ ማለት እንደዚህ ነው። ሌላ እዚህ ጋር ኮንሶናንት ከመጣበት ግን ይቀየራሉ። ስለዚህ በሾርት ሳውንድ ማለቴ አጭር ድምፅ ሲኖራቸው ሁሌም ቢሆን የአማርኛውን ድምፅ ዛሬ ያነበባችሁትን እሱ መጠቀም ትችላላችሁ ማለት ነው። ከዛ ውጭ እንግዲህ አማርኛውን ምላሽ መጠቀም ትችላላችሁ። እዚህ ጋር እስኪ በደንብ እናያቸውና አሁን በአማርኛ እንዴት አድርገን መጻፍ እንችልባቸዋለን የሚለውን እናያለን ማለት ነው። መጨረሻ ላይ በስራም አላችሁ ደምዩ። እዚህ ጋር አሁን ኤስኢ ሰ ነው፣ ኤልኤ ላ ነው፣ ኤም ደግሞ ም ነው። ስለዚህ ሰላም ሰላም ይላል። አያችሁት? ያውን ሰላም ነው የሚል እንግሊዘኛው ሰላም ላችሁ ጽፋችኋል ማለት ነው። እዚህ ጋር ደግሞ አ ናት እቺ፣ እዛ ደግሞ ል ናት እቺ ቀጥታ ያለችዋ፣ እዛ ሄ ናት እቺ ደግሞ፣ እዛ ደግሞ እቺኛቱ ድ ናት፣ እዛ ን አልሄድም ይላል ማለት ነው። ስለዚህ አማርኛውም ታች አልሄድም ይላል። እዚህኛው ደግሞ አሁንም መናት ይቻላል። እቺ ኤምኢ ስትሆን መ፣ እዛ ቲኤ ደግሞ ጣም ትሆናለች፣ ታም ትሆናለች። ግን እዚህ ጋር ጣ ነው የምትሆነው ማለት ጣ ነው። መታ ስለማይባል መጣ ነው ይባላል። መጣ ይላል ማለት ነው። ስለዚህ መጣ ብለን አገኘን ማለት ነው። እዚህ ጋር አሁንም አ ል ወ ድ ም አልወድም ይላል እንግሊዝኛው። አልወድም ይላል እንግሊዝኛው። አማርኛውም ይላል አልወድም ይላል ማለት ነው። ሁለቱም አንድ አይነት ነው። ምን ነው አያችሁት? ኤም ብቻዋን ስለሆነች ምን ናት፣ ደብሊው ብቻዋን ስለሆነች ው ናት። ስለዚህ ምን ነው ይላል። እኛው ደግሞ ነገ አያችሁት? ነገ ማን ነው። አሁን ሄዳችሁ እዛ ላይ ቢፈልጉት ማ የሚባለው ፊደል ኤምኤ ነው፣ ኤንኢ ደግሞ ነ ነው፣ ደብሊው ብቻዋን ደግሞ ው ናት። ስለዚህ ማን ነው የሚል ድምፅ መጽሐፍ እንደዚህ አድርገን መጽሐፍ እንችላለን ማለት ነው። ሌላኛው ኦኬ። እዚህ ጋር ደግሞ አለሙ ይላል። አለሙ አማርኛውም አለሙ ይላል ማለት ነው። ከድር ይላል። አማርኛውም እንግሊዝኛውም ከድር ይላል ማለት ነው። እኛው ደግሞ ፋጡማ እኛው ደግሞ ፍቅር ያችሁታ ፍቅር ይላል ማለት ነው። እዚህ ጋር ደግሞ ወንድሜ ይላል ማለት ነው። ይህ ደግሞ ሁለት። ስለዚህ በዚህ መልኩ በተማራችሁ መልኩ መጻፍ ትችላላችሁ ማለት ነው። ብቻ እናንተ የስድስተኛ ፊደላቶች በደንብ ያዟቸው እና ከዛ በኋላ አንደኛ ምን ይጨምራል፣ ሁለተኛ ምን ይጨምራል የሚለውን ላይ ስላሳያችሁ በደንብ ቪዲዮን ከተከታተላችሁት ቀላል ነው ማለት ነው። ሁለት ይላል ማለት ነው።
ግባ እንግባ እንግባ። እዚያ ደግሞ መጣሁ 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 ይላል ማለት ነው። ዓለም 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 ይላል ማለት ነው። ከዚህ ጋር ደግሞ አሁንም ረመዳን ረመዳን ይላል። እዚህ ጋር የምታዩት ረመዳን እንላለን ማለት ነው። ሄደ 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 አማርኛ። የት ነህ የት ነህ የት ነህ። ረ ለማለት ነው። ኢ ትቀራለች እዚህ ጋር ማለት ነው። ኢን ጨምሩባት። እሺ ጀመረ ጀመረ ጀመረ። ሸለመ ሸለመ ይላል። እዚህ ጋር ደግሞ አረፍተ ነገር ነው የሰራ ነው። አረፍተ ነገሮችን ደግሞ በአረፍተ ነገርም እንደዛ አድርጋችሁ እንግዲህ ስትጻፉ በዚህ መልኩ መጻፍ ትችላላችሁ ማለት ነው። ፋጡማ ይላል እዚህ ጋር ሙዝ ብርቱካን ማንጎ እና ሎሚ ትወዳለች። ስለዚህ ሚላ ማለት ነው ፋጡማ ሙዝ፣ ብርቱካን፣ ማንጎ እና ሎሚ ትወዳለች ይላል። ስለዚህ እንዲያርጋችሁ መጠቀም ትችላላችሁ ማለት ነው። ከዛ መቀጠል ደግሞ ምን ይላል ደግሞ ታችኛው ላይ ፋጡማ ሙዝ፣ ብርቱካን፣ ማንጎ እና ሎሚ ትወዳለች ይላል ማለት ነው። አማርኛው እንደዚህ ይለኛው። እዚህ ጋር ደግሞ ወንድሜ ነገ ስድስተኛዋ ይመጣል ነው የሚለው ማለት ነው። ወንድሜ ነገ ይመጣል። ስለዚህ በዚህ መልኩ በደንብ ታነባላችሁ ማለት ነው። ስለዚህ ቀላል ነው። እንደምታዩት በጣም ቀላል ነው። እንደዛ አድርጋችሁ ታነባላችሁ ማለት ነው። የቤት ስራ ደግሞ አላችሁ። ይህን የቤት ስራ ከሰራችሁ በደንብ ተከታትላችኋል፣ በደንብ አውቃችኋል ማለት ነው። ይህን ስራ ሰርታችሁ ከላካችሁልኝ በደንብ ተከታትላችሁኝ 100% እርግጠኛ ሆናለሁ ማለት ነው። ኦኬ። ስለዚህ በውስጥ መስመሩ ደግሞ መማር የሚፈልጉ ደግሞ በሳምንት 5 ቀን በቀን 1 ሰዓት እናስተምራለን። በስልካችን ደውሉልን፣ ታች በሚለው ስልክ ቁጥራችን ደውሉልን፣ ታች ባለው ስልክ ቁጥራችን ደውሉልን፣ እናስተምራችኋለን። ደውሉልን። ኦኬ። ከዚህ ጋር እንደምታዩት አንደኛ ምንድን የሰጧችሁ? አንደኛ ላይ የሰጧችሁ ሀገር ይላል። ሀገር ብላችሁ በምትፋላችሁ በእንግሊዝኛ ጽፉልኛላችሁ ማለት ነው። ሀገር ትላላችሁ። ሀገር ይላል አማርኛው። እዚህ ጋር ደግሞ ሁለተኛው ደግሞ እንግዲህ ራሳችሁ አንብባችሁ በአማርኛ ጽፋችሁ ትጽፉታላችሁ ማለት ነው። እዚህ ጋር ደግሞ አሁን ያለው አማርኛው ቻው ይላል። ቻው ብላችሁ ደግሞ በእንግሊዝኛ ጽፋላችሁ። ከዚህ ጋር እንግሊዝኛ ያለ ደግሞ በእንግሊዝኛ ጽፋለኛውን አንብባችሁ ትጽፋላችሁ። በአማርኛ ነው። ይህን በእንግሊዝኛ የጻፉትን በአማርኛ ጽፋላችሁ፣ በአማርኛ የጻፉትን ደግሞ በእንግሊዝኛ ጽፋችሁ ላኩልኝ ማለት ነው። እና እኔ የማይላችኋለሁ በደንብ አድርጌ ነው የማይላችሁ፣ ላኩልኝ። ኦኬ። እዚህ ጋርኛው አምስተኛ ቤት ይላል። ስድስተኛው ብር ይላል ማለት ነው። ስለዚህ ሰባተኛው ደግሞ እናንተ ራሳችሁ አንብባችሁ ላኩልኝ ማለት ነው። ጽፋችሁ ወደ አማርኛ ገልጻችሁ ላኩልኝ። የቤት ስራ ነው ማለት ነው። ኦኬ። ስለዚህ እንግዲህ እስከ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሌላ የምሰራላችሁ ነገር ካለ ኮሜንት ላይ አሳውቁኝ። ይህን ስራልን በሉኝ። ያልገባችሁ ካለ ጠይቁኝ። ኦኬ። እስከ ሰዓት ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑ። የነገ ሰው ይበለን። ቸር ቆዩልኝ።